አትደንግጥ። ሰማኝ ብዙ አትደንግጥ። እሺ ለካኪኝ አራት ለካኪኝ ታይበዛው ምንድነው እኮ በቃ እሺ ለካኪኝ ነው። እሺ እኔ እንደዛ ማድረግ አልችልም። ምን ነው እኔ እንደዛ መሆን አልችልበትም እኮ ችግሩ። እንዴት ናቸው? እንዴት ቆያችሁኝ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው ቤተሰቦች። ዛሬ መጥቻለሁ። እንግዲህ ሚስቱ ጋር ተመልሳለች ወደ ቤቷ ማለት ጠጋ ጠጋ እያለች ነው። ገፋ ገፋ ያደረገችውን አብርሽን አሁን መለማመጥ ጀምራለች ማለት ነው። እንዴት አያችሁት? በነገራችን ላይ ያያችሁት የተመለከታችሁት ካላችሁ ማለት ነው። ካላያችሁት አሁን አብረን እናያለን፣ አብረን ሀሳብ እንሰጥበታለን ማለት ነው። ግን እኔ እንዳየሁት እናንተም አይታችሁ ኮሜንት ላይ ሀሳብ እንድትሰጡበት እፈልጋለሁ ማለት ነው። ስለዚህ ቪዲዮውን ከመጀመራችን በፊት እንደተለመደው አዳዲስ ለሆናችሁ ሰብስክራይብ አድርጉኝ። የቻናል ቤተሰቦች ደግሞ ላይክ እና ሼር በማድረግ ሰፖርት እንደራረግ ማለት ነው። እንዴት ነህ? ዋናው ደህና መሆንክ ነው። ዋናው ደህና መሆንህ ነው። ሰላም ነው። ሰላም ነው። ሰላም ነው። ምን ነው? ሮሜ ድረስ መጣሽ ብዬ ነው። አልመጣም ብለሽ መጣሽ ማለት ነው። ከትላንት ወዲያ ነው። ዛሬ ደግሞ መጣ። ምን ነው? እኔ ምነው አንቺ ነሽ ጤነኛ ያልሆንሽው? እኔ ነኝ ጤነኛ ያልሆንኩት። ግን ማለት እንዴት? ምን አጠፋው ደግሞ? አይ ግራ ያጋባሽ ነው። ብቻ ነገር ስራዎች ግራ ያጋቡኝ ነው። ምንድነው ግራ? ቪዲዮችን እያየን እንወያያለን፣ እንነጋገርባቸዋለን ማለት ነው። እና አንዳንድ ሀሳቦችን የማወጣው ከዚህ ቪዲዮ ላይ ማለት ነው። እና ሩታ ቀጥታ አብርሽ ሩም ድረስ መጥታለች ማለት ነው። ሩታ አብርሽ ሩም ድረስ መጥታ አንኳኩታ ልክ በቃ ምንም እንዳልተፈጠረ ማለት ነው። የሆነ አይን አውጣነት ምናምን አለ አይደለ? ያ ሁሉ ነገር እንዳላረገችው እንዳላሳሰረችው ይህ ሁሉ በቃ የሆነ እንዳላመነጫጨቀችው ምንም እንዳልተፈጠረ የሆነ በቃ አለ አይደለ? እንደዛ እየሆነች ያለች ማለት ነው። እሱ ደግሞ ፍዝዝ ብሏል። ብቻ እኔ አላቅም። የሱ ነገር ፍዝዝ ብሎ ምንም ውሳኔ መስጠትም አይችልም፣ መናገርም ሀሳቡ መግለጽም አይችልም። እንዴት ነው ነገሩ? እንዴት አያችሁት? እንግዲህ አብረን እናየዋለን። ትንሽ እስቲ ቪዲዮን ቀንጨብ አድርገን አይተን እንመለሳለን። እኮ እኔን ፈልገሽ ነው በትክክል? እሷን ለማናደድ ፈልገሽ ነው? ጸብሽ ከማን ጋር ነው? ከእሷ ጋር ነው ከኔ ጋር ነው? ይኸውልህ እኔ እሷን የማናደድ አመልና አባዜ ቢኖርብኝ ኖሮ ማለት ነው ድሮ ነገሮችን ጨራርሻ ያሳያት ነበረ። ግን በቃ አሁን ያንን ነገር ማድረግ አልፈልግም። ገባ? እኔ ካሁን በኋላ ህይወቴን ማስተካከል እና ከልጅ አባት ጋር መኖር ስለምፈልግ ነው። ሲቀጥል ደግሞ ልጄም እያደገ ነው። በኋላ የሚጠይቀኝን ጥያቄ መመለስ አልችልም። ገና ካሁኑ ደግሞ አክቲቭ ነው። በአንተ ነው የወጣው መሰለኝ መልክ በአንተ። ቆይ ግን አንተን ያላሳዝንህን ሁሉን ነገር ወስደህ ትችላለህ። መልክ በአንተ፣ የፊት እንትኑ በአንተ፣ እንደገና እንዳንተ ሆኖ አክቲቭ ነው። እንኳንም ይሁን ወሳኝ እንኳንም ሆነ እና ታዲያ አሁን ይሄ ልጅ እዚህ ጋር ሁለት ነገሮች ይታዩኛል ቤተሰቦች። ምክንያቱም የሩታ ስሜት ስትረዱት ወይም ስታዩት ምንም የሚሰማችሁ ነገር ካለ እስቲ የተሰማችሁ ነገር እናንተ የተሰማችሁ ነገር ማስቀመጥ ትችላላችሁ። እኔ ግን ሩታ ላይ ይታየኝ አንደኛ ቅናት ይመስለኛል፣ ሁለተኛ ደግሞ አብርሽን ለመበቀል፣ ሶስተኛ ሩታን ለመበቀል። ሶስት ነገሮች ይታዩኛል። ምክንያቱም አብርሽ ከሩታ ጋር እንዲሆን አትፈልግም። ሩታ ደግሞ ከአብርሽ ጋር የምታደርገው ነገር ያስቀናት ይመስለኛል። ሶስተኛ ደግሞ አብርሽ እንደዛ ስላደረገ አብርሽን ለመበቀል ወይም እሱን ባዶን ለማስቀረት የተነሳች ነው የሚመስለኝ እንጂ እውነት ያ ሁሉ ነገር አድርጋ ያ ሁሉ ነገር አውርታ እኔ ከአብርሽ ጋር ለመሆን ከአንተ ጋር መኖር አልፈልግም ያ ሁሉ ቃሏን ምናምን አጥፋ ዛሬ ከአብርሽ ጋር እስማማለሁ ከአንተ ጋር የሆነ ነገሮችን ለማስተካከል ነው ምናምን ብትል እኔ አላምንም። አብረው እስካልሆኑ ድረስ እኔ አላምንም፣ አምኜ አልቀበልም። ምክንያቱም አብረው ተስማምተው አንድ ቤት ውስጥ የሚኖሩ ከሆነ የዛኔ እቀበላለሁ እንጂ አሁን የሆነ ድራማ የምትሰራ ነው የሚመስለው እሷ ማለት ነው። እስቲ አይኔን እያየህ አውራኝ። አይኔን እያየህ አውራኝ። ምን አስፈራለሁ? ትፈራለህ? እንደዛ አይኔን እያየህ አውራኝ። አይኔን እያየህ አውራኝ። ቀና በል እንደዚህ። አዎ ደስ አልልቅህም። የምሬ ነው። አይኔን እያየህ አውራኝ። ምን ሆነ ነው እንዴ? ባሌን እያሽኮረመንኩት እየመሰለኝ ነው። ስማ አንተ ድራማ የምትሰራበት ነው የሚመስለው አብርሽ ላይ። እሱም ግራ ገብቶታል። እንደዛ ሆና በአንዴ ተቀይራ እንደዛ እንዳላረገች በአንዴ ተቀይራ የሆነ ምን ልበላችሁ መሬትም ሆነች በአንዴ ማለት ነው። እንዴት ነው እንደዚህ ልትሆን የምትችለው? ያለምንም ምክንያት ሳያወሩ ሳይነጋገሩ። ቅናት ብቻ ነው አይመስለኝም። ቅናት ብቻ ነው አይመስለኝም።
ወይም እሱን መበቀል ትፈልጋለች። እንዴት እንደዛ አረክ በሚል ምናምን ይመስለኛል እንደዛ ማለት ነውና ቪዲዮዎችን ዝም ብላችሁ በትኩረትን ይዋቸው። እንግዲህ ያለ ስሜቱ ያለ ፍላጎቱ ነው ይሁሉ ነገር እያደረገች ያለችው ማለት ነውና እሱ ደስ አላለውም። ተወዘጋግበዋል። የሆነ ስሜቱ ጥሩ አይመስልም። እንግዲህ ይህ ሁሉ ነገር ያመጣው የሄርሜላ ንግግር ነው። በቃ እኔ ትሪት አደርገዋለሁ፣ እኔ እንደዚህ እንከባከብሃለሁ ምናምን ብላ ከትላንት ወደ ቪዲዮ ላይ ማለት ነው እንደዛ ስታረግ ስታይ የሆነ አለ አይደለ ሁሉም እንደዛ ሲላት ነው ያው ገፋሽ ወንድ ልጅ እንደዚህ ነው እንዴት እንደዚህ ታደርጊያለሽ ምናምን ስትባል፣ አሁን ደግሞ ያው ተደቀቀኝ ያሞቅሽኝ ነው ደቀቀኝ ምን ነው ዋልስተ ወይስ ላራግብልክ እዚህ ጋር ከቨር አለ እንደዚህ ላራግብልክ። አይ ላንተ ምንም ነገር ለማድረግ ከዚህ በኋላ ወደ ኋላ አይደለም። የፈለከውን ነገር ብትጠይቀኝ አድርግልሃለሁ። እሺ እንደዚህ እያራገብሽልኝ ወይ ብትለኝ ችግር የለውም። ቃን ያሁን አንተ እንድትዝናና ነው የምፈልገው። ያንተ ነፃነት ገባ ደስ እንዲል ነው ፈልገው። እሺ አሁን ሩታ ምን ፈልገሽ መጣሽ? እኔ ምንም አልፈለኩም። ዛሬ በዚህ ልክ እሱን እንትን አለፈች ሳይነጋገሩ እንደዚህ መሆን አልነበረባትም። ስሜቱን መረዳት አለባት። የፈጠረችበት ስሜትን መረዳት አለባት። ቅድሚያ ማረጋጋት፣ በቃ እንደዛ ማድረግ ነበረባት። እውነት ይመስላችኋል? ግን እናንተ ስታዩት እውነት ይመስላችኋል? የሩታ ስሜት እውነት አብርሽን ፈልጋው አብሮ ለመኖር ነገሮችን ለማስተካከል ይመስላችኋል? እኔ አላመንኩበትም። እንግዲህ መጨረሻ ላይ ነው የምቀበለው አብሮ ሲኖሩ ሳይ። ለማንኛውም ይመቻቸው። ንግግሯ ግን ሁሉ ንግግሯ ማስመሰል ነው የሚመስለው። ስሜቷ እንዲህ ዝም ብላችሁ ትኮር ብላችሁ ስታዩት ራሱ ማስመሰል ነው የሚመስለው እንጂ ከልቧ ከስሜቷ አይመስለኝም፣ ከንግግሯ እንደምንረዳው ማለት ነው። እና እስቲ እናያቸው። አልሰማም። በግድ ትሰማኛለህ እንዴ? ምን ቀምሳ ነው የመጣችው? እቺ ቅመሽ ነው የመጣሽው? ምን አይነሽ ራሱ ቀልቷል። ልክ ምን ልቃምልህ? አላቀም ነገርማ ቅመሻ ወይ ጠጥተሻል። አይነሽ ልክ አይደለም። እኔ ስቅምም ስጠጣም አታውቅኝም፣ ስቅምም አታውቅኝም። አይተኝ ታውቃለህ? ስቅም ለምን ነው ሸሽብኝ? እኔ ላራግብልህ ነው። በጣም የኔ ላውልቀው ይሄንን ከፈር ነው። ታዩ አልፈልግም። በቃ አታውልቂ። ምን ችግር አለው? ኤሲ የለውም ደግሞ ሩም ምን አለ ደህና ሩም እንኳን አትይዝም እንዴ? ምን ሆነ ነው ነው ወይ እመልስልኝ። እሺ ነው ስሜት ሰምቶ ነው አልተሰማኝም። እኔ የምፈልገው እሱ ነው። መጥፎ ስሜት እንዲሰማክ አልፈልግም። ካሁን በኋላ እንዲደብርክ አልፈልግም። ማን ፈቶ ይለቀቃሽ? ድሮም አልታሰርኩም። እኔ ድሮም ነፃ ሰው ነኝ። አሁንም እሺ አታገኝ እንዴ? ሩታ ምን ልደፍሪ ነው እንዴ? እንዴ እና እኔ ጮሃለሁ። እንደውም ምን ብለሽ እሪ ብዬ ነው የምጮኸው። ምን ብለሽ ነው የምትጮኸው? ለምን እንደዚህ ተናገርክ ብዬ እጮሃለሁ። እሺ ብጮህም እኮ ኖርማል ነው። ምንም መብቱ ነው። ሚስት ናት እኮ ነው የሚባለው። አንተ ነው የሚያደላልክ ማንም ካም በኋላ ኢየሱስ ምን ማታረች ልጅ ለምሻም አያመኝም። እሺ ወጣ እዚህ ጋር አልፈልግም። አመሰግናለሁ። አመሰግናለሁ። አልሳም በግድ ነው እንደምስም አልሳም ምን መብቴ ነው እንዴ? በራሴ ምን አንተ ከማን ጋር እያልክ ነው? ማይሆን ቃላት እያወጣክ እኮ ከማን ጋር ማይሆን ቃላት እያወጣ ነው። ስማኝ ወጣ ተነሳችሁ ነው። ኧረ በጣም ነው የምትከብደው፣ ግን ችግር የለውም። እሺ ሸከም እኮ ታዩ አትሸከም። በቃ ራሴን እችላለሁ። አንቺ በራስሽን ችለሽ ቁሚ ሩታ። እኔም ራሴን ችዬ ነው አይደል ቆምኩት። አንቺ በራስሽ ቁሚ። በቃ ይኸው እንደዛ ቁሚ። ይኸው በቃ ቁሚ። እኔም እንደዚህ ቆማለሁ። አልቆምም። እንደዚህ ነው የምቆመው። እንደው ፍልስስ ማለት መብቴ ነው። ካሁን በኋላ ባሌ ነኝ። እንደፈለኩ ነው እንጂ ዛሬ ነው እንዴ ባልነትሽ የሚታይሽ? እኔ ግራ ነው የገባኝ።